አንዳንድ ነገር እናውራ። ማለት አረብ ሀገር የመጣ ሴቶች ማለት ነው። አብዛኛው ጊዜ እኛ አረብ ሀገር የመጣ ሴቶች ወንድሞቼ እና አንዳንድ የሆነ ነገር አስበነው ያ ነገር አይሳካልኝም፣ ያ ነገር ጀምሮም እንደዛኛው ሰው መሆን አልችልም፣ አሁን ትልቅ ዩቱበር ለመሆን ትፈልጋላችሁ እና እንደነሱ መሆን አልችልም ብላችሁ ወደኋላ የምትቀሩ እህት ወንድሞች ያላችሁ እና ይሄ የእናንተን ውድቀት ነው የሚያሳየው። እና ዛሬ እስኪ አንዳንድ ነገር እኔ የሚሰማኝን ነገር ነው የምነግራችሁ። ቤቱን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ ኮመንት ላይ ቁጭ አድርጉልኝ። የምትፈልጉትን ነገር እነግራችኋለሁ፣ የምትፈልጉትን ነገር ጠይቁኝ፣ ጥያቄ መልስላችኋለሁ። ግን ሰብስክራይብም ላይክም አድርጉልኝ፣ አበረታቱኝ። በቃና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ክርስቲያን ወገኖቼ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። በስደት የምትኖሩ አጠቃላይ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አንዳንድ ነገር አብረን እናወራ እንላለን እንጠያየቃለን። እና ይሄ ጥያቄ ምንድነው? የኔ ጥያቄ አብዛኛው ጊዜ ወንድም እህቶቼ አረብ ሀገር የምንኖር በአጠቃላይ እና የሆነ ነገር አስበን ወይም ዩቲዩበር ለመሆን ሚዲያ ላይ ለመስራት ወይም ቢዝነስ የሆነ ቢዝነስ ልንጀምር አስበን ነው ያን ነገር አስበን አይ እንደዛ ሰው መሆን አልችልም፣ ይሄ ነገር ለኔ አይሳካልኝም፣ ትልቅ ዩቲዩበር ልትሆኑ ትፈልጋላችሁ እና እነሱ የሆኑትን እኔ መሆን አልችልም ብላችሁ ብዙ ጊዜ ራሳችሁን የበታችነት የሚሰማችሁ ብዙ እህት ወንድሞች ያላችሁ። እኔ ብጀምረው ይሄ ነገር ይሆንልኛል፣ ቲክቶክ ብጀምር ወይም ዩቲዩብ ብጀምር ይሄ ነገር እንደዛኛ ሰው መሆን ትችላላችሁ፣ የማይቻል ነገር የለም። ግን ማንም ነገር ስንጀምረው ትዕግስት ያስፈልገናል እና አብዛኛው ጊዜ ፈተና አለ ውድቀት ፈተና ላይ ብዙ ጊዜ ፈተና ስንፈተን ሁሌ 10 በ10 እናመጣም አይደል? አንዳንዴ ዜሮ እናመጣለን፣ አንዳንዴ ደግሞ ዜሮ ያመጣን ጊዜ ደግሞ 10 እንደፍናለን ማለት ነው። እና ውድቀትም አለ መነሳትም አለ። ትወድቃላችሁ ትነሳላችሁ። ብዙ ሰዎች አሁን እኔ አብዛኛው ጊዜ ወላሂ ስለኔ ልንገራችሁ። እኔ ዩቲዩብ ጀምሬ በጣም ነበረኝ ሰብስክራይብ ማለት ነው እና 300 ምናምን ነበረኝ፣ 300 ምናምን ነው እንደዚህ ነበረኝ እና ተውኩት። የዛሬ አመት ነበር የከፈትኩት ያንን ዩቲዩብ። ተስፋ ቆረጥኩ። ብዙ ከኔ ጋር የነበሩ መከፈት ተጀምሯቸው እየሰሩ አገር ገብተው ምናምን እየሰሩ ነው ያሉት እና እኔ በቃ የሆነ መለቃቸው ቪዲዮዎች ምርጥ ቪዲዮዎች አስተማሪ የሆኑ ቪዲዮዎች ነው መለቀው። ግን ምግብ እየሰራው ለቃለሁ፣ ማውራውን ነገር አስተማሪ የሆነ ቪዲዮ ነው መለቀው። በጣም ጥሩ ቪዲዮ የራሴን ነው፣ የሰው ቪዲዮ አልለቅም በፍጹም። የራሴን አቺም እንዲሉኝም አልፈልግም። በቃ የሆነ በራሴ ኮንፊደንስ ስለምተማመን ምንም አይነት ነገር መልቀቅ በራሴ ቲክቶክም አሁን አንዳንዴ የሰው ቪዲዮ ተጨኝ እሰራለሁ እንጂ ቲክቶክም በራሴ ነው ዝም ብዬ የምለቀው እንጂ የሰው ቪዲዮ አምጥቼ ለጥፌ ወይም የሰው ፎቶ እንደዚህ ለጥፌ ምናምን አልለቅም ዩቲዩብ ላይ ማለት ነው። እና በራሴ አይዲያ ነበር የምሰራው ሁሉም ነገር ማለት ነው። እና የዛሬ አመት ረመዳን ላይ ነበር አመት ሆነውና 300 ምናምን ነበረ። ተስፋ ቁርጥ አርግቼ ተውኩት በቃ ተስፋ ቆርጥኩና ማለት ነው። እና ቆይ እንጀምራለን